ብንመርጠው አቢሲኒያ ባንክ፣ አዋሽ ባንክ፣ ሲቢኢ አለ፣ የኢትዮጵያ ንግድ ባንክ። በእነዚህ ባንኮች መርጠን ማውጣት እንችላለን ማለት ነው። ስለዚህ ዊዝድሮ ማድረግ የምንችለው በዚህ መንገድ። ሰላም ሰላም፣ እንደምን አላችሁ? ዛሬ ደግሞ የምናየው ከባለፈው የቀጠለ ክፍል 3 ነው። በዚህ ክፍል በባለፈ እንደምታስታውሱት ፎሎ አፕ አፕሊኬሽን እንዴት ከፍተን እንዴት እንመዘገባለን፣ የፊት አሻራ እንዴት እንሰጣለን፣ ኤጀንት አይዲ እንዴት እንሞላለን፣ አፕሊኬሽኑን እንዴት እናወርዳለን የሚሉ ነገሮችን አይተናል። ስለዚህ ይህም ቪዲዮ ከማየታችሁ በፊት የባለፈውን ክፍል ብታዩት እና ወደዚህ ብትመጡ የተሻለ ነው ብዬ አስባለሁ። ምክንያቱም እዛ ላይ ብዙ ነገሮችን ስላነሳን እንደ ኢንትሮዳክሽንም ስለሆነ ያኛው አብዛኛው ላይ ብዙ ነገር አይተናል። ዛሬ የምናየው ደግሞ እንዴት ታስክ እንሰራለን የሚለውን ይሆናል ማለት ነው። ስለዚህ ከታች እንደምታዩት 5 ክፍሎች አሉ። ምክንያቱም ኤጀንት አይዲ ሞልተን የፊት አሻራ ሰጠን የጨረስንበት አካውንት ስለሆነ የአካውንት ማለት ነው። ስለዚህ ከታች ካሉት ከአምስቶቹ ውስጥ የመጀመሪያው ሆስት የምትለዋን ብናይ፣ እቺ ሆስት የምትለዋን ብናያት ከላይ እንደምታዩት ሀብትሽላይት ኤጀንሲ የሚለው የኤጀንሲ ኔም ነው። ስለዚህ እኛ ኤጀንት ያልሆን ሰዎች ከሆን የምናገኘው በዚህ መልኩ ነው። ሀብትሽላይት ይላል። ኤጀንት አይዲ የኔ ነምበር አለ 2150176 የሚለው 32 አሁን ውስጥ ላይ እየሰሩ ያሉት ሰዎች ነው። ዋትሳፕ ቁጥሩ አለ። ይሄ ዋትሳፕ ቁጥር በዋትሳፕ ብቻ ሳይሆን በቴሌግራምም ብትጽፉልኝ ወይም ደግሞ በቀጥታም በኮል ብትደውሉልኝ ማግኘት ትችላላችሁ። ከኔ ጋር እየሰራ ያለን ሰው 24 ሰዓት ጥያቄ ለመቀበልና ለማገዝ ዝግጁ ነኝ። በዚህ ስልክ ቁጥር መደወልም መጻፍም ትችላላችሁ። ስለዚህ እኔ ጋር እየሰራ ያለ ሰው 24 ሰዓት ጥያቄ መጠየቅ ይችላል ማለት ነው። ዋትሳፕ ስለተባለ ብቻ ዋትሳፕ ብቻ አይደለም መጠቀም ያለብን፣ ቴሌግራምም በኮልም ይሰራል ማለት ነው። ከታች ያለችው ኤጀንሲ ዳሽቦርድ የምትለዋ እናያታለን ቀጣይ ዲቴል። ምክንያቱም አሁን ዛሬ ታስክ እንዴት እንሰራለን የሚለውን ስለሆነ ማየት የፈለግነው እነዚህን ነገሮች ሃይላይት ነው የምናያቸው። ከዚህ ጋር እንድትወስዷት የምንፈልጋት 25418750 የሚለው ስልክ ቁጥር እንድትወስዱት ነው። ከታች ያሉት እነዚህ ጊፍት፣ ቪዲዮ ኮል፣ ወርክ ዲቴል ምናምን የሚሉት በቀጣይ ለእያንዳንዷ ራሱን የቻለ አንድ ቪዲዮ ስለምንሰራ ያኔ እናያታለን። ሁለተኛው ከውስጥ ቀጥላ ያለችው ፓርቲ የፊት አሻራ ከመስጠታችን በፊትም ያለች ነች። ከላይ እንደምታዩት ሪኮመንድድ ይላል። ላይቭ እና በፓርቲ እየሰሩ ያሉትን ሰዎች ጠቅልል አድርጎ የሚያመጣልን ነው ይሄኛው ፓርቲ። ስለዚህ ውስጥ የእኛንም የውጭ ሀገር ሰዎችንም አብረን እናያቸዋለን። ላይቭ የሚለው ላይ ስንገባ እንደምታዩት በላይቭ እየሰሩ ያሉትን ሰዎች ነው የሚያመጣልን። እዚህ አፕሊኬሽን ላይ እንደምታውቁት ላይቭ መስራት የግዴታ አይደለም፣ በፓርቲ ነው የምንሰራው። ነገር ግን ላይቭ መስራት የፈለገ ሰው መስራት ይችላል ማለት ነው። ከፓርቲው በተለየ መንገድ ግን የጥቅማ ጥቅም አያገኝም። ስለዚህ እዚህ ላይ አሁን እነዚህ ሰዎች ላይቭ እየሰሩ ያሉት ሰዎችን ነው እያመጣልን ያለው። ፎሎዊንግ የሚለው ደግሞ ፎሎ ያደረግናቸውን ሰዎች ነው ያመጣልን። ስለዚህ የሆነ ቤት ገብተን ያን ሰው ፎሎ ካደረግነው በቀጣይ አብረን እንሰራለን ማለት ነው ከዛ ሰው ጋር። ስለዚህ ልክ የሆነ ቤት እንደገባን ያ ቤት ከተመቸንና ደግምን መምጣት የምንችልበት አይነት ቤት ከሆነ ያንን ቤት ፎሎ ማድረግ ለእኛ ያቀልልናል ማለት ነው። ምክንያቱም በቀጣይ እዛ ቤት መግባት ስንፈልግ ፎሎዊንግ የሚለውን ነክተን በቀጥታ እዛ ቤት መግባት ስለምንችል ማለት ነው። ከዚህ ቀጥላ ያለችዋ ሰርች በተኗ ነች እንደምታዩት። እችኛዋ እችን ስንነካት የአይዲ ነምበር ያስገባልናል እዚህ ላይ ኢንተር ዩዘር አይዲ ይላል። ስለዚህ የሆነ ሰው ቤት መግባት ስንፈልግ ፎሎ ያላደረግነው ሰው ከሆነ ማለት ነው አይዲውን እንጽፋለን። ዘን በአይዲው መሰረት ገብተን ጆይን እንላለን ማለት ነው። ለምሳሌ ወደ እኔ ቤት መምጣት ብትፈልጉ አይዲን ብቻ ብታውቁት፣ ነገር ግን ፎሎ አላድርጋችሁኝ ቢሆን 2150176 ብላችሁ ሰርች ስትሉት ሀብትሽላይት የሚል ይመጣል። ስለዚህ ቀጥታ ወደ እኔ ቤት ለመምጣት ጆይን የሚለውን ስትነኩት በቀጥታ አምጦ ወደ እኔ ቤት ያስገባችኋል ማለት ነው። ስለዚህ በዚህ መንገድ ሰርች አድርገን የሆነ ቤት መግባት እንችላለን ማለት ነው። በቀጣይ ያለችዋ ማይሩም ነች። ማይሩም የሚለውን ስንነካው የሚመጣልን ይሄ ነገር ነው። እዚህ ላይ እንደምታዩት ክሬት ማይ ሩም ይላል። ኔም አለው፣ ታይፕ ቻት እና ላይቭ የሚሉት ማለት ነው። ሩም ከቨር ኢንትሮዳክሽን አለ። ስለዚህ ኔም የሚለው ላይ ኔም ዮር ሩም ይላል። የራሳችንን የሩም ስም እንሰጠዋለን። በስማችን መወከል እንችላለን። ሌላ ማንኛውንም ስም መስጠት እንችላለን። የእኛ ሩም ስም ስለሆነ የሚያስቸግር ነገር አይደለም። በኋላ መቀየር ስለምንችል ችግር የለውም። ከታች ቻት እና ላይቭ የሚለው ብዙ ጊዜ በቻት ወይም በፓርቲ ስለሆነ የምንሰራው ቻት የሚለውን ሴሌክት እናደርጋለን። ከታች ሩም ከቨር የሚለው ፎቶ የምናስገባበት ነው። የእኛም ፎቶ ሊሆን ይችላል ወይም የሌላ ፎቶ ሊሆን ይችላል። ብቻ የእኛ ሩም ከቨር ሊሆን የሚችል ፎቶ ማለት ነው። ከታች ኢንትሮዳክሽን የሚለው ፊል ኢን ዌዝ ቲንግስ ዩ ዋንት ፒፕል ኢንተሪንግ ይላል። የሆነ ሰው እኛ ቤት ሲገባ ሊያየው የሚችለው አይነት ጽሁፍ ማለት ነው። ስለዚህ ዌልካም ብትሉት የሆነ ሰው እኛ ቤት ሲመጣ ዌልካም የሚለውን ጽሁፍ ያየዋል ማለት ነው። ስለዚህ ዌልካም ማለት እንችላለን። ሌላ የምንፈልገውን ነገር ማስገባት እንችላለን ማለት ነው። እንደጨረስን ክሬት ብለን እንገባለን። ከዛ የራሳችን ቤት ይወስደናል። የራሳችን ቤት ከገባን በኋላ የምናገኘው ይሄን ነው። የራሳችን ወንበር እንይዛለን። 8 ወንበሮች አሉ ከታይ እንደምታዩቸው። ከላይ ያለው መቀመጫ የእኛ መቀመጫ ነው። እኛ ከላይ እንሆናለን። ከታች እኛ ቤት የሚገቡ ሰዎች የሚቀመጡበት ወንበር ነው። እዚሁንን መማማር እንችላለን ማለት ነው። ስለዚህ በዚህ መንገድ የራሳችን ቤት ከፍተን መስራት እንችላለን ማለት ነው። ታስክ ስንሰራ እኛ ቤት ሆነን መስራት እንችላለን። ሌላ ቤትም ሆነን መስራት ስለምንችል አያስቸግረንም። የግዴታ እኛ ቤት ብቻ መቀመጥ አይጠበቅብንም ማለት ነው። ሌላው ልክ ፓርቲ ላይ ተቀምጠን ወይም እኛ ቤት ተቀምጠን የምናያት እቺ ፐርሰንቷ 100% የምትለዋ 0%ም ልትል ትችላለች፣ ወይም እኛ የሰራነውን ፐርሰንት የምታስቀምጥልን እሷን እነካታለን። ልክ እንደምታዩት እዚህ ጋር መንቀሳቀስ ትችላለች። አሁን እኔ ጋር 100% የሚለው ስለሰራው ነው። 100% የሚለውን ስንነካው ከላይ ሳላሪ ታስክ እና ሪዋርድ ይላል። የፊት አሻራ ካልሰጠን ሳላሪ የሚለው አይመጣልንም። ታስክ እና ሪዋርድ ብቻ የሚለው ነው የሚኖረው። ስለዚህ ሳላሪ ላይ ላይፍ ሳላሪ ታስክ ይላል። ወደ ታች ወረድ ስንል ሳላሪ ኮሌክሽን ብሎ ቤዚክ ሳላሪ 2400 ይላል።
እኔ ጋር 2400 የሚለው በሌቭሌ ስለተሰጠኝ ነው። እኔ እንደምታዩት አይ ሌቭል ላይ ነው ያለው። ስለዚህ 2400 ይላል። ቀጣይ ኤክስቼንጅ ተደራርጌ በደንብ ከሰራው ከላይ እንደምታዩቸው እነዚህ ሌቭሎች ከኬ ይጀምራል። ኬ ጄ አይ ኤች እያለ እስከ ኤ መጨረሻ ላይ ሱፐር ድረስ ይደርሳል። ወደ ታች ያሉትን ዲቴል እናያቸዋለን በቀጣይ። አሁን ዛሬ እንዴት እንሰራለን ታስክ የምትለዋን ብቻ ስለሆነ ማየት የፈለግነው ቪዲዮ እንዳይረዝም። አይ ላይ ነው ያለው። እኔ ወደ ታች ሳላሪ ኮሌክሽን ይላል። ላይቭ ታይም 127 ደቂቃ ከ120 ደቂቃ ይላል። እኔ 127 ደቂቃ ስለቆየው ነው። እኔ ላይቭ ላይ ስለምሰራ ላይቭ ታይም ይላል። እናንተ ጋር ማይክ ታይም ሊል ይችላል። ከጎን ያለችዋ ይችኛዋ ክሌም ብላ 2/2 የምትለው እኔ 2 ጊዜ ክሌም ስላልኩ ነው። 2 ጊዜ 2400 በአጠቃላይ 4800 ሰጥቶኛል። 2/2 የሚለው ለዛ ነው። ስለዚህ በዚህ መንገድ እንሰራለን። 2 ሰዓት ቆይተን ክሌም ስንለው እዚህ ጋር ዳያመንዳችን ላይ ይጨምርልናል ማለት ነው። አሁን የኔ 10,000 የሚለው ሰርች ኤክስቼንጅ አድርጌ ምናምን ከሆነ በኋላ የቀረጽኩት ቪዲዮ ስለሆነ ነው። ስለዚህ የራሳችንን ቤት ከፍተን 2 ሰዓት ቤታችን ላይ ቆይተን እችኛዋን ታስክ የምትለዋን ነክተን የገባን 2 ሰዓቷን 5,000 መውሰድ ዋናው ታስክ ነው። ሌላው ታስክ ጌም መጫወት እንችላለን፣ ጋምብል ማድረግ እንችላለን፣ ላኪ ድሮ ወይም ላኪ ቦክስ የሚባለው ሌላ ቦታ እሱን መውሰድ እንችላለን። ልጆችን ጋብዘን በኢንቫይቴሽን ኮሚሽን መውሰድ እንችላለን፣ ኤጀንት ለሆኑ ሰዎች ማለት ነው። ኤጀንት ያልሆኑ ሰዎች ጌም እንጫወታለን፣ ጋምብል እናደርጋለን፣ እችኛዋን ታስክ እንሰራለን። እንዲሁም በተጨማሪ ደግሞ እዚህ ጋር ታስክ የምትለዋን ስንነካት ወደ ታች ኢነርጂዎች አሉ። አሁን እኔ ጋር ክሌም የምትለዋለች በአጋጣሚ ስላልወሰድኳት ነው። ስወስዳት ኢነርጂ ሰክሰስፉሊ ኮምፕሊትድ ይላል። ስለዚህ ጨረስኩኝ። ክሌም ስለው ሙሉውን ኢነርጂ ሰክሰስፉሊ ኮሌክትድ ይላል። ከዛ እነዚህ ኢነርጂዎች ይጠራቀማሉ። እነዚህ ያሉት ታስኮች ጎ የሚሉትን እየነካን የሚጠይቀንን ነገር እያደረገ እንሰበስባለን ማለት ነው። እነዚህ ኢነርጂ ናቸው፣ ዳይሬክት ኮይን አይደሉም። እነዚህን እንሰበስባቸዋለን። ዴይሊ ለምሳሌ እኔ 100 ሰብስቤ ያለው ከ410 መሰብሰብ እችል ነበር። 100 ሰብስቤ ያለው። ከላይ 100 የምታዩት ክሌም እንደሚለው እሱ ነው፣ 100 ስለሰበሰብኩ ማለት ነው። ከታች 50 እያለ ወደታች የሚወርደው ቀጣይ የሚሰበሰቡት ናቸው። እነሱ እናያቸዋለን ማለት ነው። ስለዚህ ይሄን ከሰበሰብን በኋላ ከዛ ሪዋርድ የሚለው ውስጥ ልክ እንደዚህ ስንገባ ኮይኖች አሉ። እነዚህ ጥቁሮቹ 100፣ 200፣ 300 እያሉ ወደ ታች የሚቀጥሉት እኛ የሰበሰብናቸው የኢነርጂ ሌቭሎቹ ናቸው። በሰበሰብነው ኢነርጂ ልክ 200 ኮይን 200 ከላይ 100 ይሰጠናል፣ በሰበሰብነው ኢነርጂ ልክ ማለት ነው። ስለዚህ እነዛ ኢነርጂዎች ተጠረቃቅመው ወደ ኮይን መቀየር ይችላሉ ማለት ነው። ስለዚህ ታስክ ላይ ገብተን የሰራነውን ስራ የምንወስደው ታስክ ላይ ገብተን ነው ማለት ነው። ማነው ሪዋርድ የሚለው ላይ ገብተን ነው ማለት ነው። ስለዚህ ይህ ነው የሚመስለው በዋናነት ታስኮቹ። እንግዲህ ቅድም ያየናቸው እችኛዋ ወንበራችን ላይ ተቀምጠን የምንሰበስባት 5,000 ለአንድ ሳምንት። ከዛ ያለው ቀጣይ በሌቭላችን ስለሚቀጥል እሱ ነው። ጌም ጋምብል እና ላኪ ቦክስ ሌላ ቤት ሄደን ጋምብል ሲደረግ የሚደርሰን ዳያመንድ እሱ ተደምሮ አጠቃላይ ዳይሊ ታስክ ይሆናል ማለት ነው። ቀጥላ የምናያት ሜሴጅ የምትለዋን ነው። ሜሴጅ የምትለዋን ስነካት ሜሴጅ ውስጥ ይሄ ከታች ያለው ከሰዎች ጋር የተጻጻፍነው ሜሴጅ ነው። ይሄ በሙሉ ከሰዎች ጋር የተጻጻፍነው ሜሴጅ ነው። ሲስተም ሜሴጅ አለ። ሲስተም ሜሴጅ ሲስተሙ ለእኛ የሚልከው ሜሴጅ ማለት ነው። ልክ እንደዚህ እነሱ የላኩልን ሜሴጆች ኮይን ኤክስቼንጅ ስንደራረግ፣ ሆስት ስናስገባ ስናስወጣ የሚመጣ ሜሴጅ ነው። ከላይ ደግሞ ኤርፎን የምትመስል ያለቻት ሰማያዊ ከለሯ ከስተመር ሰርቪሶችን ማግኘት ስንፈልግ የምንጽፍባት ነች። ልክ እንደዚህ ስንነካት ከስተመር ሰርቪስ ይላል። ስንነካው ከታች እኔ ከስተመር ሰርቪስ ላይ የተጻጻፍነው ሜሴጅ ነው። ከከስተመር ሰርቪሶቹ ጋር እንጽፋለን። ስንመላለስ የጻፉልን ሜሴጅ ነው ማለት ነው እሱ። ስለዚህ ልክ እንደዚህ እዚህ ታች ላይ ልክ እንደዚህ መጻፍ እንችላለን። ወይም ደግሞ ሌላ ቦታ ጽፈን ያመጣነውን እዚህ ጋር ጫን ብለን ስንይዛት ልክ እንደዚህ ፔስት ይላል። ፔስት ስንለው እዚህ ላይ መጻፍ እንችላለን። ከዛ ሴንድ ብለን ከስተመር ሰርቪስ ላይ መላክ እንችላለን ማለት ነው። ከዚህ ቀጥላ ያለችዋ ሚ የምትለዋ ናት ምናያት። ሚ የምትለው በጣም ሰፊ ነች። ብዙ ቪዲዮ ሊሰራበት የሚችል ፓርት ነው ይሄኛው። ከላይ እንደምታዩት ስማችን አለ፣ የኤጀንት ሌቭላችን አለ፣ አይዲያችን አለ። እኔ ኤጀንት ስለሆንኩኝ የኤጀንት ፕሮፋይል ስለማሳያችሁ ነው። እናንተ ጋር እንደዚህ ላይ መጣ ይችላል። ፎሎዊንግ የሚል አለ። እኔ ፎሎ ያደረኳቸው ሰዎች ናቸው። ፋንስ ማለት ደግሞ ፎሎ ያደረጉን ሰዎች ናቸው። ለእኔ ጋር 1396 የሚለው ፎሎ ያደረገኝ ሰው ነው። 154 እኔ ፎሎ ያደረኩት ሰው ነው። 2368 የሚለው ከላይ ያለው ደግሞ ቪዚተርስ የሚለው 2368 ቤታችንን ገብቶ ያየልን ሰው ማለት ነው። አሁን ይህን ቪዲዮ እንኳን እየሰራ ነው አንድ ሰው ገብቷል +1 ይላል። ኮይንስ የሚለው አለ። ዳያመንድ ወጪ የሚደረገው ዳያመንድ ነው እዚህ ጋር። ስለዚህ ታስክ፣ ሌቨል፣ ባግ፣ አክቲቪቲ ምናምን የሚሉት ወደታች ያሉትን ጨምሮ በጣም ብዙ ቪዲዮ የሚያሰሩ ፓርቶች ናቸው። ለዛሬው ሃይላይት ስለሆነ ማየት የፈለግነው እያንዳንዳቸውን ዲቴይል ሌላ ቪዲዮ ስለምንሰራ ቀጣይ ቪዲዮውን ላለማርዘም ያኔ አብረን እናያቸዋለን ማለት ነው። አንድ ነገር ብቻ እነዚህች ጋር ዳያመንድ የምትለዋን ስነካት ቱ ባንክ፣ ቱ ትሬድ እና ቱ ኤክስቼንጅ የሚላለ። ቱ ባንክ ወጪ ማድረግ ስንፈልግ ነው። ለምሳሌ እዚህ ጋር ካንትሪ ሪጅን ኢትዮጵያ ይላል። ኢትዮጵያ የሚለውን ስንነካው ከታች ዊዝድራውል ሜተድ ይላል። ኢቤ ያለ፣ ቴሌብር አለ፣ ባንክ ትራንስፈር የሚል አለ። ስለዚህ ባንክ ትራንስፈር የሚለውን ብነካው እኔ ዝርዝር የባንኮችን መረጃ ያመጣልኛል ማለት ነው። ስለዚህ የእነሱን ባይንድ ስንለው ቹዝ ባንክ ካርድ ይላል፣ ባንክ ኔም፣ ዩዘር ኔም፣ ፎን ነምበር ይላል። ስለዚህ ቹዝ ዮር ባንክ ኔም የሚለውን ብንመርጠው አቢሲኒያ ባንክ፣ አዋሽ ባንክ፣ ሲቢ
አለ የኢትዮጵያ ንግድ ባንክ በእነዚህ ባንኮች መርጠን ማውጣት እንችላለን ማለት ነው። ስለዚህ ዊዝድሮ ማድረግ የምንችለው በዚህ መንገድ ነው። ቱ ትሬድ የሚለው ያለንን ዳያመንድ መቀየር ስንፈልግ ነው። ለኤጀንታችን መቀየር እንችላለን ወይም ደግሞ ለኮይን ሴለሮች መሸጥ እንችላለን። ከታች እንደምታዩት ዩ ካን ኦንሊ ትሬድ ቱ ኤጀንት ኦር ኮይን ሴለር ይላል ሶስተኛው ላይ ያለው ማለት ነው። ስለዚህ ለኮይን ሴለሮች ወይም ደግሞ ለእኛ ኤጀንቶች ነው መቀየር የምንችለው። ኦንሊ ሆስት ዊዝ ቻርም ሌቭል ስሪ ኦር አበብ ካን ትሬድ ይላል። ሌቭላችን 3 ሲደርስ ነው ትሬድ ማድረግ የምንችለው። ኤክስቼንጅ ማድረግ የምንችለው ግን ኤክስቼንጅ ማድረግ የምንችለው 10 ሺዋን እዚህ ጋር 10 ሺዋን ዳያመንድ ዘ ሚኒመም ዩኒት ፎር ኤክስቼንጅ ኢዝ 10 ሺህ ዳያመንድ ይላል ሁለተኛው ላይ ያለው ማለት ነው። ስለዚህ ኮይን ብንፈልግ ጌም ለመጫወት ጋምብል ለማድረግ ላኪ ድሮው ለመልቀቅ ኮይን ብንፈልግ ያለችንን 10 ሺህ ዳያመንድ አሁን ይችን ወደ ኮይን መቀየር እንችላለን ማለት ነው። ለምሳሌ እዚች ጋችን ማክስ ብላት ያለችኝን ዳያመንድ አሁን 10 ሺህ ዳያመንድ 9200 ኮይን ሆኖ ይቀየራል። ከላይ ያለው ዳያመንድ ነው ይሄ እንደምታዩት፣ ከታች ደግሞ የሚቀየረው ኮይን ነው። ስለዚህ 10 ሺውን ዳያመንድ ወደ ኮይን መቀየር እንችላለን ማለት ነው። ኤክስቼንጅ ስንለው ኤክስቼንጅ ብሎ አሁን ኮንፊርም ይለኛል። ኤክስቼንጅ ኮንፊርሜሽን ዱ ዩ ኮንፊርም ዘ ኤክስቼንጅ ይለኛል። 10 ሺውን ዳያመንድ ወደ ኮይን 9200 ሆኖ ይቀየራል። ኮንፊርም ብለው ቀጥታ ይቀየርልኝና እዛኛው ኮይን ላይ ይጨመራል ማለት ነው። ስለዚህ ማክስ የምትለዋን ስነካት ሙሉ ያለንን ነው የሚቀይረው። መቀየር የምንፈልገውን ደግሞ እዚህ ጋር ቁጥር ጽፈን ማስገባት እንችላለን ማለት ነው። ኦንሊ አንከር ሌቭል 3 ኦር ሃየር ካን ኤክስቼንጅ ዳያመንድስ ፎር ኮይንስ ነው። አሁን ዳያመንድን ወደ ኮይን ለመቀየር እዚህ ላይ ሌቭል 3 መድረስ አለብን። ስለዚህ ወጪ ለማድረግ ብቻ ባለን ሌቭል ማውጣት እንችላለን። እዚህ ጋር እንደምታዩት ወጪ ለማድረግ ምንም አይነት ሌቭል አይጠይቅም። ቀጥታ ወጪ ማድረግ እንችላለን። $10 ስትሞራ በፈለግነው ሜተድ ወጪ ማድረግ እንችላለን ማለት ነው። ስለዚህ ለማየት የፈለግነው ይህንን ነው ለዛሬው። ሃይላይት ስለሆነ እንደ መጀመሪያ ላይ እንደተነጋገርነው ሃይላይት ነው ዛሬ ማሳየት የፈለግነው እንዴት እንሰራለን የሚለውን ሃይላይት ነው። ሌሎችን እያንዳንዳቸው ዲቴል በጣም ብዙ ቪዲዮዎችን ስለምንሰራባቸው እንነጋገራለን። እዚህ ፓርት ላይ ግን ጥያቄ ካላችሁ በቴሌግራም ገብታችሁ ብትጠይቁን ወይም ደግሞ ከላይ ባስቀመጥነው ስልክ ቁጥር መነጋገር እንችላለን ማለት ነው። እስካሁን ድረስ ቆይታችሁ ስለተከታተላችሁ እናመሰግናለን።